አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሞሚ ቻናል ቤተሰቦች ሰላም ናችሁ? እኔ አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ እና ውዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ጀዛኩሙላህ ኸይረን። ግን አብዛኞቻችሁ ሰብስክራይብ እያደረጋችሁኝ አይደለም ማለት ነው። ለምን እንደው አላውቅም። እና ሰብስክራይብ እስኪ አድርጉኝ፣ ላይክም አድርጉኝ። ከእናንተ እኮ ምንም አይቀነስባችሁም። ለኔ ግን ይጠቅመኛል ማለት ነው። እና እስቲ ላይክ አድርጉ። ዛሬ የምናነሳው እስኪ ስለ ቀናተኛ ሰዎች ነው። ዛሬ የማነሳላችሁ እኔ ባየሁትም በቃ በተመለከትኩትም ከዛ ደግሞ ከአንዳንድ እንትኖች ከአንዳንድ ጽሁፎች እንዳነበብኩት ስለ ቀናተኛ ሰዎች ምን አይነት እንትን እንደሚያሳያችሁ ደግሞ ቀናተኛ ሰዎች ምን እንደው መድኃኒታቸው ማለት ነው። እንግዲህ አላህ ሂዳያ ይስጠን ከቀናተኛ ከመቅናት በሰው ህይወት ላይ ከማንዣበብ አላህ ሂዳያ ይስጠን ማለት ነው ላለው እና ምን መሰላችሁ ቀናተኛ ሰዎች የሚገለጹት ልክ እንደ ስጋ እንዳየ እንደ ጥቁር አሞራ ነው። በእናንተ ላይ ወይም ደግሞ በህይወታችሁ ላይ በማንኛውም ነገር የሚቀኑ ሴትም ይሁን ወንድ የሚገለጹት ልክ ስጋ እንዳየ ጥቁር አሞራ ነው ማለት ነው። እንግዲህ ጥቁር አሞራ ስጋ ባለበት እንግዲህ ፈልጎ ነው የሚያንዣብበው እና እነሱም እንደዛ ናቸው። እና ምን መሰላችሁ ቀናተኛ ሰዎች በቃ በእናንተ ህይወት ላይ በምትራመዱት እርምጃ በምትሄዱት በምትሰሩት በምትበሉት በማንኛውም ነገር ይገቡባችኋል ማለት ነው። የማይገቡበት የለም። ቀናተኛ ሰው የማይቀናበትም እርርድብን የማይልበት ነገር የለም። በቃ በምትናገሩት ሁሉ ይቀናሉ። ሱብሃንአላህ በጣም ነው የሚገርመው። እና ቀናተኛ ሰው መቼም አያልፍለትም። መቼም ከፍ አይልም። ደግሞ ምንጊዜም ዝቅ ነው። እሱ ከፍ ላለሁ ብሎ እንኳን ራሱ ቢሞክር ቢያስብ አይልም። ምክንያቱም ያን አስተሳሰቡ ያወርደዋል መልሶ። ቅናተኛ ሰው መገንዘብ ያለበት ነገር ማለት የማይገነዘበው ነገር ማለት ነው። ያነ የሚያድገው ሰው ያነ ሁሉን ነገር የሚቀናበትን ሰው በአላህ እገዛና በአላህ ግደፋ እንደሆነ የሚራመደው አያውቁም። ይሄን አይገነዘቡም። በቃ ያን ነገር ያ ሰውዬ የሚቀኑበትን ሰው በራሳቸው ጥረት የሚጥሉት ይመስላቸዋል ማለት ነው። በራሳቸው ጥረት ደግሞ የሚያቃኑት ይመስላቸዋል። ቀናተኛ ሰው ስትወድቁ ይወዳል፣ ይንከባከባቸዋል። ስትወድቁ ደስ ይለዋል፣ መንፈሱ ይረካል። ቀናተኛ ሰው ማለት ነው። በቃ ምክንያቱም በቃ ወድቃችኋና አትበልጡትም። ምንም ነገር ስለማትበልጡት በቃ ከናንተ ራስ ላይ ይወርዳል። ቀናተኛ ሰው ህይወቱ በራሱ ህይወት አይሰራም፣ በሰው ህይወት ላይ ነው። ምን ጊዜም ከሰው ህይወት ላይ እንደተንጠለጠለ ነው። የራሱ ህይወት ረስቶታል። የራሱ ህይወት እልፍም አይልም፣ እዛው ቁጭ ካለበት ነው፣ አይንቀሳቀስም። ምክንያቱም ይሄ ደግሞ ትልቁ ምክንያት በራሱ ህይወት ላይ እየሰራ ስላላደለ ነው። ሱብሃንአላህ አይገርምም? ግን አንዳንድ ጊዜ የሰው ህይወት እከሌ እኮ ይሄን አገኘ፣ እከሌ እኮ እንዲሆነ፣ እከሌ እኮ እንዲሆነ ከማለታችን በፊት የራሳችን ህይወት እስቲ ምንድን አድርገን ነው በስራም ይሁን በማንኛውም ነገር ምን አድርገን ነው እስቲ የምንቃናው ብለን በራሳችን ህይወት ላይ መስራት አለብን። ካልሰራን ከሰዎች ህይወት ላይ ሁል ጊዜ የምንንጠለጠል ከሆነ ምንም የነዛ ሰዎች እኛ ስለተመቀኘናቸው እኛ ልንጥላቸው ስለሞከርና አይወድቁም። ምክንያቱም ከምንም ነገር የጠራው አላህ ሱብሓነሁ ወተዓላ ነው ከጎናቸው ያለው። ሰበቡና እያደረሱ ያሉት እነሱ የሚያደርገውም የሚፈጽመውም ሁሉን ነገር አድራጊው ጌታ ነው፣ አላህ ነው። ግን እነዛ የሚቀናባቸው ሰዎች
እየተፍጨረጨሩ አንወድቅም እያሉ በህይወታቸው ላይ የሚመጣውን ሁሉ ነገር እየተጋፈጡ መቆምን ሳይሆን መራመድን የመረጡ ሰዎች ናቸው የሚቀናባቸው ሰዎች ማለት ነው። እና እነዛ የሚቀኑት ሰዎች ግን በሚቀናባቸው ሰዎች ላይ በቃ ይጥራሉ፣ ለመጣል ይፍጨረጨራሉ፣ አይሳካላቸውም፣ ግን እርድብን ይላሉ። ሱብሃንአላህ። በአካባቢያችሁ ከሆኑ ደግሞ ሰላም አይሰጧችሁም። እነዛ የሚቀኑባችሁ ሰዎች በአካባቢያችሁ ከሆኑ ሰላም አይሰጧችሁም። ሱብሃንአላህ። የራሳቸው ህይወት እኮ መሬት ላይ ነው። አውቃለሁ ሰው ህይወቱን የሚያቃናው በራሱ ነው እያልኩ አይደለም። እንድትገነዘቡልኝ የምፈልገው ነገር ይሄን ነው። በአላህ እገዛ ነው። ግን አላህ ምን ይፈልጋል? አላህ ሰበብ ማድረስን ያስፈልጋል። ቁጭ ብሎ ዝም ብሎ አይ ይሄን ነገር እኮ ቢሰጠኝ እርግጥ ዱዓ ያስፈልጋል። አላህ ምንም አይቸግረውም ይሰጠናል እኮ። ግን ሰበብ ያስፈልጋል። ሰርተን ደግሞ አይ በራሴ በቃ በቅዋይ እኮ ነው ያመጣሁት፣ በራሴ በመስራት እኮ ነው እንደዚህ አድርጌ እኮ ነው እንደዚህ ላ ይሄ ያላህ ፍቃድ ብቻ ነው። አላህ ሲፈቅድ ብቻ ነው። ስንቶቹ ናቸው ለፍተው የሚከስሩት? ሰርተው በረካ የሌለው ስንቱ ነው? በአላህ እገዛ ላይ ነው። እኛ ልንቃናም የምንችለው በአላህ እገዛ ነው። እና ቅናተኛ ሰዎች አላህ ሂዳያ ይስጣችሁ። በራሳችሁ ህይወት ላይ ብትሰሩ ከነዛ ከሚቀኑባቸው ሰዎች ራስ ላይ ብትወርዱ ጥሩ ነው ብዬ ነው የማስበው። ምክንያቱም ለእናንተ ጥሩ አይደለም፣ ለእነሱማ ችግር የለውም። ቢስሚላሂ الذي لا يضر مع اسمه شيء في الارض ولا في السماء። ምንም ችግር የለም። የሰው ልጅ በራሱ ህይወት ላይ የቤት ስራ ቀንም ሌትም በስራም ሆነ በዱዓ በመራመድ ቁሞ በመጠበቅ ሳይሆን በመራመድ አንድ ነገር ከጌታችን ፍቃድ ውጭ የሚሰራ ነገር ካልሆነ አልችልም አለ ማለት። አልችልም ማለት ደግሞ በራሱ ወደ ኋላ ያስቀራል። ሰበቦችን ማድረስ እና የቀናተኛ ሰዎች ጸባይ በጣም ይገርማል። እኔ ወላሂ ነው የምለው። እኔ ምን አይነት አህላቅ እንዳላቸው በቃ ምንም ጤና እኮ ራሱ አይሰጣቸውም። ደግሞ እኮ የሚገርማቸው ህክምና እኮ የለውም። ህክምናው ምንድነው? ወደ አላህ መዞር፣ ዚክር ማድረግ፣ ሶላታችንን በትክክሉ ቀልባችንን አጥርተን መስገድ መድኃኒቱ ማለት ነው። እናንተ ስትናገሩ እንትን አይሏችሁም፣ አያጥሟችሁም። ምክንያቱም የእናንተም ንግግር እንዲደመጥ አይፈልጉም፣ የእናንተ ስራ እንዲደነቅ አይፈልጉም። በቃ በዙሪያችሁ ያንዣበቡ እናንተን ስማችሁን ያጠፋሉ። እኔ እስካሁን ድረስ ስኖር ማለት ነው ሰው ስሙ የሚጠፋው ያን ነገር እያደረገው ይመስለኝ ነበር። ላ ወላሂ አይደለም። የሚጠላህ ሰው የሚቀናብህ ሰው ነው ስምህን የሚያቆሽሸው። ስማችሁን የሚያቆሽሸው እነዛ ሰዎች ናቸው። በጣም ነው የሚገርመው ወላሂ። አላህ ሂዳያ ይስጠን ለሁሉም ነገር ሱብሃንአላህ። እና በጣም ከባድ ነው እህቶቼ። ከሰው ራስ ላይ እንውረድ። ሰው አዛ ከማድረግ ደግሞ እንቆጠብ። የራሳችን ህይወት እንኑር። ዱንያ በጣም አጭር ናት። ትንሽ ቀን ነው የምንኖረው። ክራይ ናት። ይችን ትንሽ ቀን ሰውም ተመቀኝተን ታስደን ከሰው ህይወት የሰው አዛ አድርገን የራሳችን ህይወት እኮ ቀልጦ ቀረ። አኺራችንም እኮ ተበላሽ። ኧረ እህቶቼ እባካችሁን እንማር እና ወሰላሙ አለይኩም ወራህመቱላሂ ወበረካቱ።